እኔ ሲሳይ ምንዳ ይባላለሁ የወረዳ 10 ዋና ስራ አስፈጻሚ። እንግዲህ በበጀት አመቱ ከያዝናቸው አንገብጋቢ የህዝብ ችግሮች በህዝብ ንብረትና ህይወት ላይ አደጋ ያደረሱ ብሎም አጠቃላይ በህብረተሰባችን ወጥቶ መግባት ላይ የኑሮ እንቅስቃሴ ላይ እንቅፋት የሆኑ ጉዳዮች ምንድናቸው ብለን ከብሎክ ጀምረን ችግሮችን የመለየት ስራ አጠቃላይ በአመራሩ ወደ ታች ዳይሬክሽን አውርደናል። በዚህ መሰረት ሁሉም 24ቱም ብሎኮች የመልካም አስተዳደር ተብሎ በህዝብ ተጠየቁትን በየመድረኮቻቸው አረጋግጠው እንዲመጡ የማድረግ ስራን የሰራ ነው። ይሄንን መነሻ አድርገን በወረዳ ሌቭል ሊፈቱ የሚችሉት የትኞቹ ናቸው በተለይ በዚህ 6 ወር ውስጥ ምንፈታቸው ብለን አቅደናል ማለት ነው። ካመጡት የህዝብ ችግሮች በጣም ኮንክሪት የሆኑ ችግሮችን ቁጭ ብለን እንደ ወረዳ ማኔጅመንት ለይተናል። ከዚህ መካከል 4ቱ የመልካም አስተዳደር ችግሮች ተለይተዋል። አንዱ የጎርፍ ቀጠና 6 ላይ ብሎክ 14 15 እና 16 17 ከፍተኛ የሆነ የጎርፍ አደጋ በሰዎች የህይወት እና የንብረት ጉዳት ላይ ሲያደርስ የነበረ የጎርፍ ችግር ለይተናል። ይሄንን ህዝብ አወያይተን ኮሚቴ አዋቅረን ይሄንን ተግባር የጎርፍ ማስወገጃ ቱቦ 485 ሜትር በህብረተሰብ ተሳትፎ በህዝቡ ቅንጅት በአመራሩ እልክ አስጨራሽ ተጋድሎ የማስቀበር ስራ ሰርተናል። ይሄንን ከመብራት ጋራ ከቴሌ ተቋማት ጋራ እንዲሁም እዛ ካለ የህብረተሰብ ክፍል ጋራ በቅንጅት ይህንን ችግር የማቃለል ስራ የሰራ ነው። አንዱ የመልካም አስተዳደር ችግራችን ይሄ ነው። ሁለተኛው ብሎክ 21 ላይ ያለው ይሄም በተለይ የመንገዱ ስፒድ የተከተለ ተዳፋታማ መንገድ ቀለበት መንገድ ጋር የተያዘ ወደ ሸጎሌ መግቢያ እዛ ያሉ የተደራጁ ወጣቶች ላይ የከብት የሚያረቡ ወጣቶች ላይ በተደጋጋሚ ጉዳት ያደርስ የነበረ የወተት ላሞችን የገደለ በህዝብም በገንዘብም ሲተመን በርካታ ጥፋት ያደርስ የነበረ የመኪና አደጋ የመቀነስ ስራ የምንሰራበትን ከመንገድ ትራንስፖርት ከጉለሌ ክፍለ ከተማ መንገድ ትራንስፖርት ጋር በመነጋገር ደብዳቤ በመጻጻፍና ወርዶ በመነጋገር ህዝቡ ቅሬታው እንዲፈታለት ያደረግንበት አግባብ ነው ያለው። እዛ ላይ የተሰራው 2 የስፒድ ብሬከር እና በተለይ ከመንገዱ ዳር የሚከላከል የመንገድ ዳር ጠርዝ መከላከያ ኮንክሪት እንዲተከል ያደረግንበት ሁለተኛው የመልካም አስተዳደር ችግር ያቃለልንበት ነው። ሶስተኛው የኮብልስቶን ንጣፍ በተለይ እዚህ ጨፌ አካባቢ ያለ መስጊድ ጀርባ ላይ ያለ ሰፊ በክረምት የሰዎች እንቅስቃሴ ያግት የነበረ ይከለክል የነበረ ከፍተኛ የሆነ ጭቃ የነበረ ቦታ ነው። ይህንን ቦታ ከህዝቡ ጋር አቀናይተንና አደራጅተን ህዝባችንን ወደ ብሎኬት ኮብልስቶን የማንጠፍ ስራ እንዲሰራ ያደረግንበት አግባብ አለ። የሶስተኛው ነው። አራተኛ ለበርካታ አመታት ከፍተኛ የህዝብ ቅሬታ የነበረበት ብቻ ሳይሆን ሰዎች በሰላማዊ መንገድ ወጥተው የመግባት አደጋ ይከተልበት የነበረ በርካታ ወንጀሎች ይፈጸሙበት የነበረ ቦታ በተለይ ሳይቤሪያ እየተባለ በሚጠራው ኢንዱስትሪ መንደር አካባቢ ዊንጌት አካባቢ ላይ ያለ በጣም ጨለማማ ቦታ የሆነ በርካታ ወንጀሎችም ይፈጸሙበት የነበረ በርካታ ሀብትና ንብረት ንጥቂያ ይፈጸምበት፣ ዘረፋ ይፈጸምበት፣ ወንጀል ይፈጸምበት የነበረ ቦታ ነው። ለበርካታ አመታት የህዝብ ጥያቄ ሆኖ የቆየ ነው። ይህንን ህዝቡን በማስተባበር እዛ ያለ ኢንዱስትሪ ተቋማትን በማስተባበር
የፖሊስ ሴንተር ግንባታ 24 ሰዓት የፖሊስ አገልግሎት እንዲሰጥበት አድርገን ዘመናዊ የሆነ 72 ካሬ ሜትር ላይ ያረፈ የፖሊስ ሴንተር ግንባታ የፈጸምንበት ሁሉን የፖሊስ የሚያስፈልጋቸውን ቁሳቁሶችና ግብአቶችን ብሎም ምቹ ቦታ የመፍጠርን ማዕከል ያደረገ ዘመናዊ የሆነ የፖሊስ ሴንተር ግንባታ ፈጽመን አጠናቀናል ማለት። እነዚህ በአራቱ በበጀት ዓመቱ ግማሽ ዓመት የፈጸምናቸው ናቸው። ይሄንን ማዕከል አድርገን ከህዝባችን ጋር ውይይት አድርገን ያጠናቀቅንበት ቀጣይ በጀት ዓመት ደግሞ እቅድ ያዝንበት በተመሳሳይ 4 እቅዶችን ይዘን በሚቀጥሉት ወራት የምንፈጽምበት አግባብ ነው ያለው። ይሄን ይመስላል። አመሰግናለሁ። ወርቁ እባላለሁ። በታዬ መሪማና ጓደኞቻቸው የወተት ላም እርባታ ላይ ነው የምሰራው እዚህ። እኛ በቀበሌያችን ተደራጅተን የምንሰራ ወጣቶች ነን። ተደራጅተን ብዙ ችግሮች ነበሩ። በመንገዱ ዙሪያ መኪኖች እየገቡ ብዙ ችግሮች ፈጥረውብን ነበረ። አሁን ግን በቀበሌው ምክንያት ፎቶ አንስተን ሪፖርት አድርገናል። በዛ ምክንያት ችግሮች ተፈተውልናል። ብሬከሩም ያው እንደምታዩት ተሰርቷል። ብዙ ነገሮች ተስተካክለዋል አሁን ባለው ሁኔታ ማለት። ስለዚህ አሁን ከስጋት መውጣት ተችሏል ወይም ችግሩ ተፈቷል ማለት ነው ሙሉ በሙሉ? አዎ ተፈቷል። ከትናንትና ዛሬ ላይ ተፈቷል። ቢያንስ መኪና እንዳይገባ የሚገድበው ነገርም ስለተደረገልን ከብሬከር አልፎ መኪና እንዳይገባ የተገደበልን ነገር ስላለ ቢያንስ አሁን ከሰቀቀን ንጹህ ነን ብለን እናስባለን። እሺ፣ እናመሰግናለን። እሺ፣ በዚህ ዙሪያ ከፍተኛ ችግር ነበረ። የክረምት በይበልጥ ከባድ ችግር ነበር። ይኸውም ጎርፍ ከላይ ይመጣል። ከዚህ ቀጥታ መጥቶ ከላይ ነው የሚሄድ የነበረው እና ሰፈሩን እያጥለቀለቀው ይሄ ወርዳል። ታች ወርዶ አስፋልቱን ጭምር ሸፍኖ እግረኛ መምጫም መውረጃም